የዛሬ የኢንትራንስ ፈተና ጥያቄያችን የሚሆነው ደግሞ የኮንዲሽናል ታይፕ ሴንቴንስ ውስጥ አንዷን መርጠን እናመጣታለን። ሃና would have arrived earlier if she had taken a taxi። ሜን ክሎዙ ቀድሞ ከመጣ ኮማ አትጠቀሙም በኢፍ ክሎዙ እና በሜን ክሎዙ መካከል ማለት ነው። ኢፍ ክሎዙ ቀድሞ ከመጣ ግን ሜን ክሎዙ ከመድረሱ በፊት ኮማ ትጠቀማላችሁ። ኤ she took a taxi and I arrived early። ታክሲ አግኝታለች በቀድማም ደርሳለች። ቢ she did not take a taxi and arrived late። ታክሲ አላገኘችም የደረሰችም አርፍዳ ነው። ሲ she took a bus and arrived early። ባስ አግኝታለች። አሁን ታክሲ ብሎ ጠርቶ ባስ ከሚለው ጋር ምንም እንኳን አንድ አይነት ሊመስሉ ቢችሉም የሐሳብ መመሳሰል ስላለበት ይሄንን ምንም ትርጉሙንም አገባቡንም ሳታዩ ከግምት ውስጥ ማስገባት አይጠበቅባችሁም። ዲ she never arrived በፍጹም አልደረሰችም ማለት ነው የሚለን። ስለዚህ ይሄ ሃና would have arrived earlier if she had taken a taxi የሚለው ኮንዲሽናል ታይፕ ስንት ነው? ዜሮ ኮንዲሽናል አለ፣ ታይፕ 1 ኮንዲሽናል አለ፣ ታይፕ 2 ኮንዲሽናል አለ፣ ታይፕ 3 ኮንዲሽናል አለ። ከሱ ውስጥ አሁን ይሄኛው ሃና would have arrived would have ፕላስ ፓርት ፓርቲሲፕል ከሆነ ማለት ነው ቨርብ 3 ከሆነ ይሄኛው ሁሉ ጊዜ የሚሆነው ታይፕ 3 ኮንዲሽናል ሴንቴንስ ነው ማለት ነው። ታይፕ 3 ኮንዲሽናል ሴንቴንስ ከሆነ ደግሞ ኢማጂነሪ ፓስት ነው፣ የሪግሬሽን ነው፣ ጸጸት ነው ማለት ነው። የምትገልጹትም ትርጉሙን የምትገልጹት በሲምፕል ፓስት ቴንስ መሆን አለበት። በዚህ ጊዜ ትርጉም ስትመልሱ የተሰጣችሁ ሴንቴንስ አለ አይደል? እሱን ትርጉሙን ስትመልሱ የምታመጡት በምንድነው? በሲምፕል ፓስት ቴንስ መሆን አለበት። ስለዚህ ሃና would have arrived earlier if she had taken a taxi። ሃና ታክሲ አግኝታ ቢሆን ኖሮ ቀድማ ትደርስ ነበር እያለ ነው። ነበር አግኝታ ቢሆን ኖሮ ቀድማ ትደርስ ነበር። ስለዚህ ምን ማለት ነው ትርጉሙ? ሃና ታክሲም አላገኘችም ቀድማም አልደረሰችም ማለት ቀረች ማለት ሳይሆን አርፍዳ ነው የደረሰች በሚለው ትተኩታላችሁ ማለት ነው። ስለዚህ ሃና ታክሲ አላገኘችም በሱ ምክንያት አርፍዳ ደርሳለች የሚል ትፈልጋላችሁ። በምን? በሲምፕል ፓስት ቴንስ ማለት ነው። ስለዚህ ቢ she didn't take a taxi and arrived late የሚለው መልሳችሁ ይሆናል። 8ኛ ክፍሎች 12ኛ ክፍሎች እና ፍሬሽማን በእያንዳንዱ ፕሌሊስት በራሱ ስለሆነ የምሰራው እያንዳንዱ እየገባችሁ ውስጥ ገብታችሁ ማየት ትችላላችሁ። እናንተ ደግሞ ለጓደኞቻችሁ ሼር እያደረጋችሁ መከታተል ትችላላችሁ። መልካም ጊዜ